በኢራን ላይ የሚደረገው የኢኮኖሚ ጫና አዲሱ የጦር ግንባር ሆኗል። በሆርሙዝ የባህር ወሽመጥ ላይ የተጣለው የአሜሪካ የባህር ከበባ እና ኢራን መጀመሪያ እጅ ትሰጣለች በሚል የተያዘው ከፍተኛ ቁማር ጥያቄዎችን እያስነሳ ነው። የዩናይትድ ስቴትስ ስትራቴጂ ወደ ሆርሙዝ የባህር ወሽመጥ አቅጣጫውን የቀየረ ሲሆን፣ ፕሬዝዳንቱ ቀደም ሲል ፍላጎት እንዳልነበራቸው ቢገልጹም አሁን ግን ትኩረታቸው እዚያው ሆኗል። የጂኦፖለቲካ ግጭቱ እና የነዳጅ ዋጋ መጨመር በኢራን ላይ ብቻ ሳይሆን በአጋሮቿ እና በጠላቶቿ ላይም ትልቅ ስቃይ እያመጣ ነው። በዋሽንግተን ዲሲ የነዳጅ ዋጋ በአንድ ጋሎን ወደ $6 ተጠግቷል። ፕሬዝዳንት ዶናልድ ትራምፕ ለረዥም ጊዜ ጥቅም ሲባል አሁን የሚታየው ስቃይ ዋጋ አለው ቢሉም፣ ተራው አሜሪካዊ ግን ይህን ያምናል ወይ የሚለው አጠራጣሪ ነው። ሰዎች ነዳጅ ለመቅዳት እና ለምግብ የሚሆን በቂ ገንዘብ እያጡ መጥተዋል። ይህ ደግሞ በሱቆች ሽያጭ ላይ ከፍተኛ ጫና እያሳደረ ይገኛል። ምንም እንኳ የነዳጅ ዋጋ ቢጨምርም የዎል ስትሪት የአክሲዮን ገበያ በትልልቅ የቴክኖሎጂ ኩባንያዎች ትርፍ ምክንያት ጥሩ እንቅስቃሴ እያሳየ ነው። ይሁን እንጂ የዓለም አቀፍ የገንዘብ ድርጅት (IMF) ግጭቱ ከተራዘመ ዓለም አቀፍ የኢኮኖሚ ውድቀት ሊከሰት እንደሚችል አስጠንቅቋል። አሜሪካ በሆርሙዝ የባህር ወሽመጥ ላይ የጣለችው ከበባ የኢራንን የነዳጅ ኤክስፖርት ለማነቅ የታለመ ነው። የኢራን 80% የውጭ ምንዛሬ ገቢ ከነዳጅ እና ጋዝ የሚገኝ ሲሆን፣ ይህ ከበባ የኢራንን ኢኮኖሚ በማዳከም ለድርድር እንዲቀመጡ ለማድረግ የታሰበ ነው። በአሁኑ ወቅት ኢራን በቀን እስከ $276 ሚሊዮን ገቢ ያጣች እንደሆነ ይገመታል። የኢኮኖሚ ባለሙያው አለን ተነልሰን ከበባው የኢራንን ኢኮኖሚ ሽባ እያደረገ ነው ሲሉ ይከራከራሉ። በሌላ በኩል የቀድሞ የመንግስት ረዳት ሚኒስትር ጄፒ ክሮሌ ኢራን እንዲህ ያለውን ጫና ለረዥም ጊዜ የመቋቋም ልምድ እንዳላትና ፕሬዝዳንት ትራምፕ ለፖለቲካዊ ጫናው ምን ያህል ትዕግስት ይኖራቸዋል የሚለው ጥያቄ መሆኑን ገልጸዋል። በሌላ በኩል ደግሞ ቻይና አሜሪካ የወሰደችውን የባህር ከበባ እርምጃ አደገኛ እና ኃላፊነት የጎደለው ተግባር ስትል ወቅሳለች። ይህም በክልሉ ያለውን ውጥረት ከማባባስ ባለፈ የባህር ላይ ጉዞ ደህንነትን አደጋ ላይ ይጥላል ብላለች። ይህ በባህር ላይ የተደረገ መጠባበቅ ብቻ ሳይሆን የኢኮኖሚ ጥንካሬ ፈተናም ጭምር ነው። አሜሪካ በጫና ኢራንን ለመስበር ስትሞክር፣ ኢራን ደግሞ ዋሽንግተን መጀመሪያ እጅ ትሰጣለች በሚል እየተወራረደች ነው። በመካከሉ ግን ቀድሞውኑ ጫና ውስጥ ያለው የዓለም ኢኮኖሚ እየተጎዳ ይገኛል።